ኮዱ የኢሮኮድ 6 ላይ የተቀመጠው ደግሞ ላምዳ መስቢ ሌዛን ስንት መሆን አለበት ይላል። ከ27 ያነሰ መሆን መቻል አለበት። ከዚህ ከበለጠ ምንድነው ሲሊንደርነስ ሬሾ ከፍ ያለ ስለሆነ ለበክሊንግ ይጋለጣል ማለት ነው። ስለዚህ ምን ያስፈልገናል? ኢንተርሚዲየት ቢም ኢንትሮዲውስ እናደርጋለን። ያንን ሄት መቀነስ መቻል ይኖርብናል። የሰራነው የብሎኬት ግርግዳ ሴፍ ነው የምንለው ብሎኬታችን ጠንካራ ስለሆነ ብቻ ነው? እስኪ አስቡበት። ምን መስራት ይኖርብናል መሰላችሁ? ሲሊንደርነስ ሬሾ መስራት ይኖርብናል። የብሎኬቱ ጠንካራ መሆን ብቻ ግርግዳችንን ሴፍ አያደርገውም ማለት ነው። ስለዚህ ለምን ያክል ሄት ድረስ በየትኛው ቲክነስ ብሎኬት መስራት እንዳለብኝ ማወቅ መቻል አለብኝ ማለት ነው። ይሄንን ኮዱን በተመለከተ እስኪ አንድ ማሳያችሁ ነገር ይኖራል ማለት ነው ወደ ቪዲዮ። ስለዚህ ለኮለን ብቻ አይደለም ማለት ነው ሲሊንደርነስ ሬሾ የምንሰራው ለኮለን ብቻ ሳይሆን ለኤችሲቪ ወልም ሲሊንደርነስ ሬሾ ይሰራል ማለት ነው። ስለዚህ ሲሊንደርነስ ሬሾ ሰርተን ወላችን ለበክሊንግ አለመጋለጡን ማረጋገጥ መቻል አለብን ማለት ነው። ኢቭን ኢፍ የተጠቀምነው ብሎኬት ስትሮንግ ቢሆንም እንኳን ቁመቱ ከቲክነሱ ጋር ካልተመጣጠነ በክሊንግ ኢፌክት ይኖረውና ግርግዳችን ፌል ያደርጋል፣ ይሰነጠቃል። ለተጨማሪ ወጪ እንዳረጋለን ማለት ነው። ስለዚህ እንዴት ነው ሲሊንደርነስ ሬሾ ቼክ የምናደርገው የሚለውን ኮዱን በማጣቀስ ልንገራችሁ። ኢቢሲኤስ አዶፕት ያደረገው ከኢሮኮድ ነው። ኢሮኮድ 6 ላይ ታገኙታላችሁ ማለት ነው። ስክሪኑ ላይ እዚህ በማስቀምጥላችሁ ኮድ ዲቴል ኤክስፕላኔሽን ማየት ትችላላችሁ ማለት ነው። ስለዚህ እንዴት ነው ሲሊንደርነስ ሬሾ ቼክ የማደርገው? እዚህ ጋር እንደምታዩት ከታች መነሻችን ቢም ወይም ስላብ ሊሆን ይችላል ማለት ነው። ቦተም ላይ ሪስትሬንድ ይሆናል ማለት ነው። ቶፕ ላይ ደግሞ የቶፑ ቢም ወይም ስላብ ሊሆን ይችላል እንደየሎኬሽኑ ማለት ነው። አሁን ቦተምም ቶፕ ምንድነው ማለት ነው ሪስትሬንድ ሆኗል ማለት ነው። ሪስትሬንድ ሆኗል ማለት ነው። በዚህ ጊዜ እንዴት ነው ሲሊንደርነስ ሬሾን የምፈልገው የሚለውን ደግሞ አሳያችኋለሁ። ይሄ በማርከር በእንደዛ አይነት ነገር ያስቀመጥኩት ምንድነው ኤችሲቢ ወሉ ነው ማለት ነው። እዚህ ጋር ቴምፖራሪ የሰጠሁት ሄት 3 ሜትር ነው። እንደ ሳይታችሁ ይለያያል ማለት ነው። ለጊዜው ግን እኔ 3 ሜትር ብዬ ይዣለሁ ማለት ነው። ከዛ እዚህ ጋር ደግሞ እንደዚህ ሴክሽን አድርጌ ያወጣሁት ደግሞ ምንድነው የዚህ ወል እዚህ ጋር ሴክሽን አድርጌ ሳየው ከሳይድ ቲክነሱ ነው ቲክነስ ኦፍ ዘ ዎልስ ነው ማለት ነው። ቲክነሱ አሲዩም እኔ ስንት ልበለው 100 ኤምኤም ወይም 10 ሳንቲም ቲክ የሆነ ኢንተርናል ፓርቲሽን የሆነ በ10 ሳንቲም ቲክ የሚሰራ ኤችሲቪ ነው ብዬ ላስብ ማለት ነው። አሁን ወደ ኮዱ ልሂድና ፎርሙላ አለን። ሲሊንደርነስ ሬሾ እንዴት ነው የምናገኘው? ሲሊንደርነስ ሬሾ ኢዝ ኢኳል ቱ ኤች ኢፌክቲቭ ሲካፈል ለቲክነስ ነው። ይሄ ነው ፎርሙላው። ከዚህ ጋር ስንነሳ ኤች ኢፌክቲቭ ማለት ምን ማለት ነው የሚለው ነው ትልቁ ነገር ማለት ነው። ኢፍ ኤች ኢፌክቲቭ ዲፔንድ የሚሆነው ወሉ ላይ የሚጀምርበትና የሚነሳበት ሪስትሬንድ ነው ወይስ አይደለም፣ ወይስ በአንድ በኩል ፍሪ ነው የሚሉት ነገሮች ይወስነናል ማለት ነው። በዚህ ጊዜ ኤች ኢፌክቲቭ የምንለው ከታች በቢም ወይም በስላብ ሪስትሬንድ ሆኗል፣ ከቶፕ በቢም እና በስላብ ምን ሆኗል ሪስትሬንድ ሆኗል። ቦዝ ዳይሬክሽን ሪስትሬንድ ሲሆን ኮዱ የሚለው ኤች ኢፌክቲቭ እዚ ኳልቱ ምን ይሆናል 0.753 ሄት ይሆናል ማለት ነው። ሄት የምንለው ከዚህ እስከዚህ 3 ሜትር ከሆነ የ3 ሜትር 0.75 ሜትር ይሆናል ማለት ነው። በዚህ ኬዝ የኛ ሄታችን የሚሆነው 3 ሜትር ይሆናል ማለት ነው። እዚህ ጋር የጻፍኩት ነው የሚሆነው። ስለዚህ ኤች ኢፌክቲቫችን ስንት ይሆናል? 0.75 ሲባዛ በ3 ሜትር ይሆናል ማለት ነው። ይሄ ስንት ይሰጠናል? ወደ 2.25 ሜትር ይሆናል ማለት ነው። ስለዚህ ቦዝ ዳይሬክሽን ሪስትሬንድ ስለሆነ ማለት ነው 0.75 ኤች። ከዛ ቲክነሳችን እዚህ ጋር 100 ነው። ስለዚህ ሲሊንደርነስ ሬሾ ስንት ይሆናል ማለት ነው? 2.25 ሜትር ስለሆነ ወደ ሚሊሜትር ሲገለው በአንድ ሺህ ነው አይደለ? ስለዚህ 2250 ሲካፈል ለስንት ይሆናል ማለት ነው? ለ100 ይሆናል ማለት ነው። ይሄ በዚህ ይጣፋና ስንት ይሆናል ማለት ነው? 22.5 ይሆናል ማለት ነው። ስለዚህ ሲሊንደርነስ ሬሾአችን ስንት ነው? 22.5። ኤቢሲኤስ ወይም ኮዱ የኢሮኮድ 6 ላይ የተቀመጠው ደግሞ ላምዳ መስቢ ሌዛን ስንት መሆን አለበት ይላል። ከ27 ያነሰ መሆን መቻል አለበት። ከዚህ ከበለጠ ምንድነው ሲሊንደርነስ ሬሾ ከፍ ያለ ስለሆነ ለበክሊንግ ይጋለጣል ማለት ነው። ስለዚህ ምን ያስፈልገናል? ኢንተርሚዲየት ቢም ኢንትሮዲውስ እናደርጋለን።
ያንን ሄት መቀነስ መቻል ይኖርብናል ማለት ነው። አሁን ግን በዚህኛው ኬዝ 22.5 ነው የመጣው። 22.5 ከ27 ያነሰ ስለሆነ ምንድነው ማለት ነው ዊ አር ሴፍ ማለት ነው። ስለዚህ መቀጠል እንችላለን ማለት ነው። ኢፍ ይሄንን ሄት ብንቀይረው ይሄንን 3 ሜትር የሚለውን እንቀይረውና ስንት እናድርገው 4 ሜትር አድርገን እንስራው እስኪ። ይሄ 4 ሜትር ቢሆን እችን ላጠፋት ነው እዚሽ ጋር እችን ላጥፋትና 4 ሜትር ቢሆን ምን ይሆናል ማለት ነው 0.75 ሲባዛ 4 ሜትር ይሆናል ማለት ነው። 0.75 ሲባዛ ይሄኛው ወደ 4 ሜትር ስለቀየር ነው በ4 ስናደርገው ይሄ ስንት ይመጣልናል 3 ሜትር ይመጣልናል ማለት ነው። ስለዚህ በዚህ ኬስ ላምዳችን ምን ይሆናል ማለት ነው። ስለዚህ 3 ሜትር ሲካፈል ለ100 ይሆናል ማለት ነው። 3 ሜትር የምንለው 3000 ነው ማለት ነው። 3000 ኤምኤም ሲካፈል ለ100 ስንት ይሆናል ማለት ነው 30 ይመጣል ማለት ነው። 30 ምንድነው ማለት ነው 30 ኢዝ ግሬተር ዛን 27 ማለት ነው። ስለዚህ በዚህ ጊዜ ምንድነው ማለት ነው ይህንን ብሎኬት 4 ሜትር ማድረግ አንችልም። በ10 ሳንቲም ቲክነስ እየተጠቀም 4 ሜትር ሄት ያለው ብሎኬት መጠቀም አንችልም። ምክንያቱም ሲሊንደርነስ ሬሾአችን 30 ከ27 ይበልጣል። እዚህ ጋር 27 ማነስ አለበት ነው። እንደውም ዲዛይነሮች ምንድነው የሚያደርጉት መሰላችሁ እስከ 25 ድረስ በጣም ኮንሰርቫቲቭ ለመሆን እስከ 25 ድረስ ይወስዳሉ ማለት ነው። ግን ኮዱ የሚለው ምንድነው ከ27 መብለጥ የለበትም ነው። በዚህ ኬዝ 4 ሜትር ከሆነ ከ27 ይበልጣል። ሶ ዊ አር አንሴፍ። ሶ ምንድነው የምናደርገው ኢንተርሚዲየት ቢም የሆነ ሌቭል ላይ የምናደርጋለን ማለት ነው ኢንትሮዲዩስ ማድረግ ይኖርብናል ማለት ነው። ከዛ ይሄ ከ4 ሜትር ወዴት ይወርዳል? በዚህ በሁለቱ መካከል ሪስትሬንድ ነው፣ በዛ ይቀጥላል ማለት ነው። ሶ ሄታችን አነሰ ማለት የምናገኘው ቫልዩ ከዚህ የወረደ ይሆናል ማለት ነው። በዚህ መንገድ መስራት እንችላለን። አብዛኛው ጊዜ ሳይት ላይ ያለው የሪስትሪንግ ኮንዲሽን ምንድነው ቶፕን ቦተምን በእንደዚህ አይነት መንገድ ነው የሚሰራው። ግን ኢፍ ይሄ ባይኖር ይሄ ቶፕ እንትናችን ፍሪ የሚሆን ከሆነ ኤች ኢፌክቲቫችን ከምን ጋር እኩል ይሆናል? ከኤች ጋር እኩል ይሆናል ማለት ነው። ኤች ጋር እኩል ይሆናል ይሄኛው ቢም ከሌለ ማለት ነው። ይሄኛው ከመነሻ ይኖራል የሆነ ስላብ ላይ ነው የሚነሳው ማለት ነው። ኢንድ ላይ ግን ቶፕ ላይ ምንም አይነት ሬስትሬንድ የሚያደርገው ከሌለ ኤች ኢፌክቲቫችን ከኤች ጋር አድርጋችሁ ተመሳሳይ ኬዝ መጠቀም ነው ማለት ነው። አመሰግናለሁ።